አንዲት ሴት ለትዳር የሚፈልጋት ወንድ ፀጉሯን ገልጣ ፎቶ መላክ ትችላለች ወይ የሚል ጥያቄ ነው። ሁለት ለመጋባት የወሰኑ ሰዎች ኒካህ ከመታሰሩ በፊት መታየታቸው ሱና ነው። ነቢያችን አለይሂ ሰላቱ ወሰላም ከሰሐቦች መሃል አንዱ ሊያገባ እንደሆነ ሲነግራቸው ኢያት ብለው አዘውታል። የሚታየው ኬትስ ኬት ነው የሚለውን በተመለከተ የተወሰኑ ዑለሞች እሷን እንዲያገባ የሚያነሳሳውን የሰውነት አካሏን ማየት ይችላል ብለዋል። ሌሎች ደግሞ የሚታየው እጅ፣ መዳፎች፣ እግርና ፊት ነው ብለዋል። ሌሎች ከአንገት በላይ ያለውን የሰውነት አካሏን ሁሉንም ማየት ይችላል ብለዋል። የተሻለው ወላሁ ተዓላ አለም ፊትና መዳፎቿን እግሯን ማየቱ ነው። አስፈላጊ ሆኖ ከተገኘ ፀጉሯንም ማየት ይቻላል፣ ከአንገት በላይ ያለውን ማለት ነው። ወላኪን በፎቶ ይሄን ቀርጾ መላኩ አይመከርም። እንደምንም አመቻችተው በመሃላቸው ታማኝ የሆነ ሰው ኖሮ በአካል ሊተያዩ ይገባል። በተደጋጋሚ ለማየት እንዳይገደዱም ሴቷ ምንም እንኳ ሐያ ቢያስቸግራት ሸሪዓው ስለፈቀደ ጠንከር ብላ በፍጥነትና በአንዴ የሚያስፈልገውን ማየት ያለበትን አይተው ሊያጠናቅቁ ይገባል። በየጊዜው በደንብ አላየሁም እያሉ በተደጋጋሚ ሊገናኙ ፎቶ ሊላላኩ አይገባም። ፎቶ መላኩ ፊትና ሊያመጣ ይችላል። ካየ በኋላ ሁኔታው ካላማረው ከተወ፣ ሁኔታው ሳያምረው ቀርቶ ከተወ ፎቶ እዛ ውስጥ ሊቀር ይችላል። አላህን የማይፈራ ከሆነ ደጋግሞ ሊያየው ለሌላም ሰው ሊያስተላልፈው ይችላል። ስለዚህ ሴት ልጅ ልንጋባ ነው በሚል ፎቶ ያነሳች አጅነቢ ወንድ ጋር ልትልክ አይገባም። በአካል መታየት ካልቻሉ ባለንበት ጊዜ ላይቭ ኮል በሚሉት በቪዲዮ ቀጥታ ተደዋውለው ሊታዩ ይገባል። ከመታየት ውጪ በዚህ ሰዓት ሌላ ነገር ሊያወሩ አይገባም። እየተያዩ ሳለም ስሜታቸው ሊቀሰቀስና የደስታ ስሜት ሊሰማቸው አይገባም። ይሄን ያደረጉ እንደሆነ ወንጀለኛ ይሆናል። በመታየት ሰበብ ብዙ ሐራም ላይ የወደቁ ሰዎች አሉ። እንታይ ተባብለው ተቀጣጥረው ሶስተኛቸው ሸይጣን ሆኖ የሸይጣንን ስራ የሰሩ ብዙ ሰዎች አሉ። ወንዱም ሴቱም አላህን ሊፈሩ መሕረሟ ሳይኖር በመሃላቸው አላህን የሚፈራ ታማኝ ሰው ሊኖር ይገባል። በአካልም መታየት ካልቻሉ በቪዲዮም ተደዋውለው መታየት ካልቻሉ በተወሰነ መልኩ ፎቶ መነሻ ሊሆን ይችላልና ወንዱ ወዳለበት አካባቢ ታማኝ የሆነ ዘመድ ፈልጋ ወደ ዘመዷ እሷን ማየት ወደሚችል ሰው ማለት ነው ወንድ ከሆነ ወይም ደግሞ ታማኝ ወደ ሆኑ ሙስሊም ሴት እህቶቿ ልካ ከነሱ እጅ እንዲያይ ማድረጉ የተሻለ ነው። ሴቶች በሚታዩበት ጊዜ በፎቶም ይሁን በአካል ተፈጥሯዊ መልካቸውን ሊያሳዩ ይገባቸዋል። መጀመሪያ በሚታዩበት ጊዜ ከልክ በላይ ተውባ ተኳኩላ በማየቱ ምክንያት ይወስንና በአካል ተገናኝተው አብረው በሚኖሩበት ጊዜ ቤት በምትሆኑበት ጊዜ መጀመሪያ ሲታዩ አሊያ ደግሞ ፎቶውን ሲያይ አይቶት የነበረውን ሰው ሰራሽ ውበት ባለማየቱ ባለቤቱን የትዳር አጋሩን የሚጠላበት አጋጣሚ አለ። ሲታዩ ጠቢዒ ሆኖ ተፈጥሯዊ መልክን ይዞ መታየት ይጠበቅባቸዋል። ሌላኛው ጥያቄ